በእስልምና የለም። ነብዩ አለይሂ ሰላቱ ወሰለም ያነገሩን ያላብራሩልን ሰሃቦች ያነገሩን ነገር የለም እና ጫት እንራቅ። አላህ Subhanahu Wa Ta'ala በጊዜያችንም የቂያማ ቀን ይጠይቀናል። እንዲሁም ደግሞ አልፎ ተርፎ ደግሞ በአካላችን እንጠየቃለን። ዛሬ የሰው ልጅ የዱዓ መሳሪያ ነው ይያለ ጫት ይበላል። ሐታ ነብዩ አለይሂ ሰላቱ ወሰለም ዝናብ በሆነበት ሰዓት የሰው ልጆች ከመስጊድ ጥሪ ተደርጎላቸው ዝናብ ከሆነ ያ ዋጅቡ እንደሚወርድላቸው ተናግሯሉ ነብዩ አለይሂ ሰላቱ ወሰለም። ለምን የሰው ልጅ አካል ላይ ጉዳት እንዳይደርስ ተናግሯሉ የአላህ መልእክተኛ። እንዲሁም ደግሞ ዑዝር ካለው ወደ መስጊድ በመሄዱ የሚደርስበት ነገር ካለ ወደ መስጊድ እንዳይሄድ የሚያደርገው ምክንያት ካለው ነብዩ አለይሂ ሰላቱ ወሰለም ግዴታ የሆነውን ሰላተል ጀማዓን ካን ፈቅዷል። እነዚህ ሰዎች ግን ጫት የዱዓ መሳሪያ ነው ይያሉ ጥርሳቸውን ይጨርስባቸዋል። ምናልባት አንዳንድ አባቶች ጭርሶትን በጫት ለምንድን ነው የሚጨርሱት አባባ አላህን አይፈሩም ወይ ተብሎ ሲጠየቁ ጫቱ አይደለም ከጫቱ ጋር የቃምኩበት ሱካር ምች ብሎኝ ነው ጥርሴ ያለቀው፣ ወይንም ደግሞ ጫት እየቃምኩኝ በር ከፍቼ ወጥቼ ነው ምች የመታኝ ጫቱ አይደለም ጥርሴን እንደዚህ የቆረጠብኝ የሚሉ አባቶች አሉ። ማከውኒ ጫቱም ሆነ ሱካሩም ሆነ ከትኩሳቱም ሙቀትም ይምታውት ምችም ይምታውት አማም አላህ ይህንን ጥርሶትን በማባከኖትና ጥርሶትን አካሉትን በማግደሎት የቂያማ ቀን ይጠየቁበታል እንዳይጠራጠሩ። እንዲሁም ደግሞ በጫት መብላት የተነሳ ጫት ከመጠን በላይ ከማኘካቸውና ከመብላታቸው የተነሳ ጮጋራቸው ከአገልግሎት ውጭ የሚሆናል፣ ስሜት አልባ የሚሆኑ ሰዎች አሉ፣ አይናቸው የሚጠፋ ሰዎች አሉ። ስለዚህ በዚህ ሁሉ አማም አላህ ትጠየቅበታለሽ። በተለይ ሴቶች አስጠል የሆነ ነገር ላይ የወደቁ ከሺሻ ጋር የሚያንበቆብቁ በየመንደሩ ጫት የዱዓ መሳሪያ ነው ይያሉ ሺሻን ጨምብሮ የሚያንበቆብቁ በየቤቱ ቴሌቪዥን ከፍቶ የቃና ፊልም ከፍቶ ሙዚቃዎችና መንዙማዎችን ከፍቶ ጫት የዱዓ መሳሪያ ነው ይያሉ ሴቶች አታ ድምጻቸውን ከፍ ያደርጉ በግሩፕ አሜን 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 ይያሉ ጎረቤት ሀገር ገንዘብን ጊዜያቸውን የሚያባክኑ እናቶቻችን አሉ። አላህን ልትፈሩ ይገባል። አማም አላህ ትጠየቁበታላችሁ። እነ አይሻ እነ ኸዲጃ እነ ፋጡማ ረዲየላሁ ተዓላ አንሁማ እንደዚህ አይነት ሰው አልነበሩም። ድምጻቸውን ከፍ አድርጎ አያወሩም ነበር። ተሰብስበውም ዱዓ ነው ይያሉ አይዞሩም ነበር። በየመንደሩ ድንበርም አያልፉም ነበር። ይዘክሩ ነበር፣ ይቀሩ ነበር፣ ያስቀሩ ነበር፣ ዳዕዋ ያደርጉ ነበር። ሙስሊም ሴቶችን ወደ ኸይር ያመላክቱ ነበር። ማድረግ ያለባቸውን አስተዋጽኦ ያደርጉ ነበር። ስለዚህ አላህን ልትፈሩ ይገባችኋል። የሙስሊም እናቶችና የሙስሊም ሴቶች በየመንደሩ ጫት ይዛችሁ የምትዞሩ ባሎች፣ አንዳንድ ሸሪያን የማያውቁ ጋጠወጥ የሆኑ ባሎች፣ የገንዘብን ሐቅ የማይረዱ የገንዘብን ሐቅ የማያውቁ እስልምናን በጥልቅ የማያውቁ ወንዶች ለሴቶቻቸው መኪናን እየሰጡ ጉርብ ፈጥሮ በየቦታው ጫት ይዞ እንዲዞሩ ጠዋት ወጥቶ ጫት እየበሉ አምሽቶ ባታ ባል ሲገባ ሴትም አብራ የምትገባ ሴት አለች። አላህን ልትፈሩ ይገባል። ልትመለሱ ይገባል። አማም አላህ ትጠየቁበታላችሁ። ጫት የሙስሊም አይደለም። ጫት የዱዓ መሳሪያ አይደለም። የሸይጣን መሳሪያ፣ የዝሙት መሳሪያ፣ የእብደት መሳሪያ። አማኔል የሞሉ ሰዎች እኮ ጫት የሚያኝኩ ሰዎች ናቸው። በየመርካቶ በየአብዶ በረንዳው በየጫት በረንዳው ምናያቸው እኮ በአፋቸው በጎን ጫት እያፈሰሱ ጫት ተሸክሞ የሚሄዱ እብዶችን ነው የምናውቀው። የእብዶች መሳሪያ ነው፣ የሙእሚኖች መሳሪያ አይደለም። ስለዚህ በዚህ አካል ማግደል አማም አላህ Subhanahu Wa Ta'ala እያንዳንዱ ሰው ይጠየቅበታል። ሌላኛውስ አቅል መቀየሩ። ጫት አቅል መቀየሩ። ጫት ከመቃሙ በፊት አንድ ሰው ዝምተኛ ከሆነ ጫት ሲቅም ተናጋሪ ይሆናል። ይህም አቅልን ቀይሯል። እንዳትጠራጠር። ዛሬ ብታላግጥ፣ ዛሬ ብታሾፍ፣ ዛሬ አነሽጦኝ ለዱዓ ነው ለኢባዳ ነው ለሰላት ነው ለዚክር ነው ቁርአን ልቀራ ነው ለይል ልቆም ነው ብለ ብታላግጥ አማም አላህ ትጠየቅበታል። ነብዩ አለይሂ ሰላቱ ወሰለም ኸምር ብሎ ማለት ማ ኻመረ አልአቅላል ኸምር የሚባለው አእምሮን የቀየረ ነው አሉ ነብዩ አለይሂ ሰላቱ ወሰለም። ጭንቅላትን የቀየረ ከነበርከበት ወደ ሌላ ያሸጋገረህ ነው ኸምር የሚባለው። ስለዚህ ጫት የሚቅም ሰው መጀመሪያ ዝምተኛ ከሆነ በኋላ ተናጋሪ ይሆናል። ተናጋሪ ከሆነ ደግሞ ጫት ሲበላ ዝምተኛ ይሆናል። እንዲሁም ደግሞ ገንዘብ የማይሰጥ ከሆነ ሲቅም ገንዘብ ይሰጣል። ሐታ ተሳስቶ እንኳን ቼክ ፈርመው የሚሰጡ ሰዎች አሉ። የሙስሊም ነጋዴዎች፣ የሙስሊም አባቶች ሀድራ ላይ በገቡበት ሰዓት ወይንም ደግሞ ይህ ሰው የገንዘብ አይሰጥም ጫት በሚቅምበት ሰዓት ሂድና ቼክ አስፈርመው የሚባሉ አባቶቻችን አሉ። ራሳቸውን ሚስቱ ሽንት የቱ ጋር መሽናት እንደሚጠፋባቸው አባቶች አሉ። ምን መናገር እንዳለባቸው የሚጠፋባቸው አባቶች አሉ። ጫት አቅላቸውን ሙሉ በሙሉ የሚቀይራቸው አካላቸው ያጎደለ ሁኔታቸውን ያበላሸ ትዳራቸውን የበተነ ከሰው ጋር የተጣሉ ከሰው ጋር ማይግባቡ አባቶቻችን አሉ። ጫት ሲበሉ መንገድ መሄድ ማይወድ ከሆነ ደግሞ ከቃሙ በኋላ ሂድ ይለዋል። ሐታ እኮ አልፎ ተርፎ ምናልባት እኛ ዳዕዋ ስናደርግላችሁ እኛ እንደዚህ አይነት ምክር ስንመክራችሁ ዋሃቢዮች ናቸው፣ አክራሪዎች ናቸው፣ ወጣሪዎች ናቸው፣ ገታሪዎች ናቸው ልትሉ ትችላላችሁ። ወንድ የሆነ ሰው እስኪ አሁን ጫት እየቃመ መኪና ይንዳ አደንዛዥ እጽ ነው ተብሎ መንግስት አንቀጽ አስቀምጦለት
ትራፊክ እየቀጣህ ነው እሱንም ዋህብይ ነው ልትለው ነው ኤርፖርት ጫት ይዘህ ብትገኝ 6 ወር ትታሰራለህ እነሱንም ዋህብይ ልትላቸው ነው ቻይና ጫት ይዘህ ብትገኝ 6 ዓመት እስር ቤት ትገባለህ የቻይናውን መንግስት ዋህብይ ነው ልትለው ነው ዱባይ ጫት ይዘህ ብትገኝ እስር ቤት ትወረወራለህ የዱባይኑ መንግስት ዋህብይ ነው ልትለው ነው ሳውዲ ጫት ይዘህ ብትገኝ የሸሪዓ ሁክም ይቆምብሃል እነሱንም ዋህብዮች ልትላቸው ነው አልፎ ተርፎ እኮ ቀበሌ ጫት እየበላህ አትገባም አላህን ሱብሓነሁ ወተዓላ ፍራው አታላግጥ በጊዜ አታሹፍ በገንዘብ አታሹፍ በህይወት አትቀልድ ማንንም አትጠቅም ማንንም አትጎዳውም ነፍስህን ነው የምትጠቅመው ነፍስህን ነው የምትጎዳው ዘርህን ነው የምታበላሸው አካልህን ነው የምታጎድለው ቀበሌ ጫት እየበላህ አትገባም ዛሬ እኮ አንዳንድ ሰዎች ጫት እየበሉ ዱዓ ነው ብሎ እየጨፈሩ እየቃሙ ይቆዩና አዛን ሲባል ጫቱን መጥፋት የዱዓ ጫት ስለሆነ ብሎ መጥፋት አሳዝኗቸው ባንድ በኩል ጉንጫቸው ጠቅልሎት ሰላት የሚሰግዱ ሰዎች አሉ ሙሪዶች አሉ ነብዩ አለይሂ ሰላቱ ወሰላም ግን ወደ ኢባዳ ሲሄዱ ቴምርም ቢበሉ ምግብም ቢበሉ መፋቃን ይጠቀሙ ነበር ይላል ሐዲስ ስለዚህ አላህን ሱብሓነሁ ወተዓላ ልትፈሩት ይገባል የኛ ሀገር ሼኾች ወይንም ደግሞ እኛ ሀገር ሼኽ ነው ተብሎ የተቀመጡ ትላልቅ ካባ የለበሱ እድሜያቸውን በጫት በሱስ ያሳለፉ ሰዎች የሱፊ ሼኾች የሱፊ ኡስታዞች በየመንደሩ ለነፍሳቸው ያደሩ ለነፍሳቸው የሚከራከሩ እስልምናን የማያውቁ ቁርአን ሐዲስ የማያውቁ ፍቅህን እንኳን በስነ ስርዓት የነ ኢማሙ ሻፊዒ የነ ኢማሙ ማሊክ የነ ኢማሙ አህመድን ፍቅህ በስነ ስርዓት የማያውቁ አባቶች ሊሸውዷችሁ አይገባም እነሱ ሹባ ያለው ነገር ነው ይፈቀዳል የዱዓ መሳሪያ ነው አሁን ነው ቀየረው እንጂ ድሮ እኮ እስቲንጃ ተደርጎ ውዱ ተደርጎ ወተት ቀርቦ ድምጽ ዝቅ ተደርጎ ነበር የሚቃመው ድሮ እኮ አባቶቻችን ዘንድ ባንድ ዞርባ ጫት የመጣው በላይ ይመለስ ነበር የመጣው ሙሲባ ይመለስ ነበር ባንድ ዞርባ ጫት ዛሬ ግን ሴቱም ስለቃመው ወጣቱም ስለቃመው ከእስልምና ውጭ ያለ አካሎችም ስለቃሙት ዱዓ ተቀባይነት አጣ የሚሉ የሚያላግጦች አባቶች አሉ ለሼኽማ ሼኽ ሳሌህ አልፈውዛን ተጠይቆ ምንድነው ያሉት